እናንተ እዛ አለማችን ቁጩ እኔ እዚህ ሙድ ያዝብኝ ሙርት ያዘብሽ እንዴ ነው ዲሻ ምን ሆነ መሰለህ ፖሊሱ ጥያቄ እየጠየቀኝ እየመለስኩ ነበር ስም አለ ናውድ ነው ሰማይ እድሜ 19 ስራ ምንድነው አለኝ የሀብታም ልጅ አልኩት እስር ቤት ውስጥ ያመቱ ሳቃል ተጠቀም የሀብታም ልጅ ውሸት ነው አዲ ስራ ምንድነው ስትባል የሀብታም ልጅ ነኝ አልኳቸው ምን ታጋግላለህ አንተ ደግሞ ነኝና እኔ ሀብታም ልጅ የሚባል ስራ እንዳለ አላውቅም ከምሬ ነው የምልህ የሀብታም ልጅ የራሱ ስራ የሚሰራ አይመስለኝም ነበር ለነገሩ ባትሰራም ስለሚከፈል እንደዛ ብትል አይገርመኝም አላፍርበትም እሺ ያቺ ነጭ ተቃጥቆ ያላት ሰማያዊ ሚኒስትር ትቀሚሳለች አይደል እሷን በታይት ለብሰሽ ጠብቂ እና ደግሞ ጸጉርሽን ፍሪዝ ቢሆን ይበልጥ ያምርብሻል እንዴ አቡኒ ስልኩን ዘጋው ነው እንዴ ከፈረሰው ሰፈር ጋር የማስታወሻ ፎቶ ተነሳ ተባልክ እንጂ ሴት ጀንጅን ተባልክ የማን ነው እናታችሁ መጣውልሽ ዘጋው ስልኩ yes ቴዲዬ ይመጣል ፎቶ ይነሳ እጄ ይገባል ወፌ ቆመች ፍልሰትና ዝግጅት ማዛ ወጡ ክፍል 3 ወፍጮ ሰፈር እንዴት ነው የሚያረጋ ማለት አስጨንቆ ይዞኛል ማስጨነቅ ማለት ውጥር የማረጋ አይነት ነው ወይ አው እንደሱ ነው እስኪ ትንሽ ዞር በልበት ወይ አልኩበት እኮ ያው ነው ወይ ማቃጠል ነገር ሳለ ድንጋይ በልተሽ ታውቂያለሽ ፍሬገነት ኧረ አላውቅም ድንጋይ የበላሁ ይመስለኛል ድንጋይ ይመስል የበላሁት ምግብ ሁሉ እንዳገባቡ ቁጭ ብሎልሻል ወይ ፈጭ ወይ አይወጣ ዘፍዘፍ ማቃጠል ማቅለሽለሽ ነገር አለ ወይ አንቺ ደግሞ እንደው ሐኪም ይመስል ምንም መፍትሄ ላሰጪኝ በጥያቄ ታደርጊኛለሽ እኔማ ችግሩ በትክክል ምን እንደሆነ ለማወቅ እኮ ነው ችግሩማ የገዛ ልጆቼ ናቸው ምን አደረግን ደግሞ አባ ብላ አንተማ ዝም ብለሃኝክ እንደኔ ጨጓራ አልፈጫል አለ እግዚአብሔር ይመስገን ጨጓራ እስካሁን ደና አድርጎ የመፍጨቱን ስራ አላስተጓጓለም ጨጓራ አልፈጭ ሲል መድኃኒቱ ምን እንደሆነ ታውቃለህ አባ እንትን ተጣጣበት ወይ በቃ ተው ልነግርህ ነበር ግን ብናገር ደግሞ በኋላ ነገሪው ግድ የለም እንጂ ሰላም አባትሽ እንዲህ ተጨንቆ ያየሽው መድኃኒቱን አደብቂው ውሃ መጠጣት ነው ከዛ እሱም ሄዶ አልፈጭ በል ውሃ እኮ አይፈጭም አባ ያፋጫል በማይቀለድ ነገር አትቀልዱ ሰላም አማረ እውነቱን ነው ችግሩ ልጆቼ ናቸው ሲል በንዴ ጨጓራውን ልጣችሁት ይው ጨጓራው መፍጨቱን ትቶ እንደ ስልቻ ምግብ ማጠራቀም ብቻው ነው አልሰራው ጨጓራዬ ከተላጠ ቆይቷል ደግሞ የመላጡ ምክንያት ልጆች አይደሉ እናመሰግናለን አባ እንኳንም የሰው ክሬዲት እኛ ላይ አምጥታ አለጠፍክ ለዛሬው ምግብ አለመፈጨት ምክንያቶቹ ግን እናንተው ናችሁ ምን አድርገን በጊዜ አትገቡማ በጊዜ ብትገቡ እኮ በጊዜ ራት እንበላለን በጊዜ እናስፈጫለን በጊዜ እንተኛለን ለዚህ መድኃኒቱ ምን እንደሆነ ታውቃለህ አባባ ውሃ መጠጣት አይደለም ራት አለመብላት ነው ራት ካልበላው ታዲያ ምን ልብላ ቁርስ መብላት ቁርሱ አልፈጭ ካለ ምሳ መዝለል ምሳን ዘልየስ ራት መብላት ይሄው ራት በላው እኮ አልፈጭ አለ እንደዛ ከሆነ ወፍጮ ቤት መቀየር ነው ሄዳ ቀልደ ሞታል ከዚህ ሁሉ እኮ አረቄ ነገር ቢኖርና በተጣጣበት ድራሹ ነበር ቢጣፈው አዎ እሱ ልል
ነበር ቅድም አረቄ ጠጣልህ ነበረ ግን ደግሞ ስለ አረቄ ምን ታውቂያለሽ ተብዬ ሊዘመትብኝ ነው ብዬ ታውኩት እና አባቡ ሮጥ ብሎ ይግዛልህና አትሞክርም ከዛ እሱም በዛው አድሮ ከልጄም ከጨጓራዬም ሳልሆን ልቅር ታዲያ እንዴት ይደረግ ድንጋይህን እንደተሸከምክ ታድር ራሴው ሄዳለሁ እሱ ጥሩ ከመሄዴ በፊት ግን አንዴ ነገውን ስራ አከፋፍያችሁ ልሂድ እስክመለስ ያው መተኛታችሁም ስለማይቀር በዛው ልታድር አስበሃል እንዴ ምን ማደር ያለ ማደሪያዎቹ ሁሉ ፈርሰው ባይሆን ከቆየሁባችሁ ራሴን ስቼ መንገድ ቀርቼ ሊሆን ስለሚችል ፍርስራሽ ድንጋይ ስር ፈላልጉኝ አሁን የምትሰጠን የሥራ ክፍፍልም እንደ መጨረሻው ኑዛዜ ታሰበልህና ንገረን ብቻ የምለምን አባ ይሄንን የሚፈርሰውን ቤት ለኔ እንዳትሰጠኝና አየር ላይ እንዳታስቀረኝ ጋሽ ካመጣኸው አይቀር ነገ አዲሱ ቤት ጋር ሄደህ ግንባታውንና ሰራተኞቹን ስትቆጣጠር ትውላል እንዴ አባ እኔ ጋልችልም እስረኛ ጠይቃለሁ ናውድ ስለታሰረ እሱን ለማስፈታት ስሯሯጥ ነው ሙለው ሂድ ናውድ ሸቤ ገባ ምን አድርጎ በእኔው ምክንያት ሲያቀብጠኝ ሞጃ ሰፈርን ፎቶና ቪዲዮ ቀረጽልኝ ብዬ አንድ ሳምንት ሙሉ እየሸወደ ፎቶና ቪዲዮ ሲያነሳ ሲቀርጽ ሰንብቶ ትናንትና ጋማውን ያዙት ጥፋቱ ምንድነው ዝርዝሩን ገና ነገ ነው ማቀው እኔ ራሱ አሁን ከመሸን የሰማሁት ስለዚህ አልችልም አባ ሰላምስ እኔም አልችልም አባ እኛ ያስፈልጉን ብለን የለየናቸውን አሮጌ ዕቃዎች ነጋያቴ ወደሷ ቤት እንድናጓጉዝ ሰው አዘጋጅታለች አንቺስ ፍሬገነት እኔ ምን ነገ ቤቱ ጋር አትይልኝም የራስ የሚሉት ሰው ከሌለ እንኳን ቤት ማቆም በሁለት እግር መቆምም አልተቻለም ዘንድሮ ትንሽ ፊትሽ ዞር ካለ ቤቱ ወደ ላይ ሲያድግ ሳይሆን ወደ ታች ሲሰምጥ ልታይ ትችያለሽ ስለዚህ ለነገ ብቻ አይን የሚሆነኝ ሰው ፈልጋለሁ እንዴ እድላይቱን ለማንሰጥቼ ልሂድ ፍሬ እኔ አያቴ ጋር ወስዳታለሁ እንዴ ደስ ብሏት እኮ ነው የምትይዛት እንደዛ ከሆነሽ አንተ ግን ወደ ልትሄድ አስበህ ነው እዚህ ሰፈር ከሚፈራርሱት ቤቶች ላይ ለአዲሱ ቤት የሚሆን ያገለገሉ በሮችና መስኮቶች ስገዛ ነው ሙሉ ታዲያ እሱን ማድረግ ሙሉ ቀን ይፈልጋል እንዴ እሱን እንደጨረስኩ ደግሞ ንግግር አዘጋጃለሁ የምን ንግግር እሁድ የሞጃ ሰፈር ልማት ተነሺዎች ያዘጋጁት የመሰነባበቻ ግብዣ አለ አይደለም እሱ ላይ የመክፈቻ ንግግሩን እኔ እንዳደርግ ተጠይቄያለሁ በሰፈሩ የተከበርክ በትምርትም በእድሜም ገፋ የምትለው አንተ ነህ አሉ እንግዲህ ንግግርማ የለም አባ ንግግር ካለም አንተ ብቻ አይደለም ለልማት ቤት የተነሳ ሁሉም የሞጃ ሰፈር ሰው ነው የተሰማው ማውራት ያለበት እና ይሁሉ የሰፈር ሰው እስኪናገር ፀሐይ ወጣጣልከ እዚህ ሰፈር ሁሉም ተናጋሪ ነው አማረ ግን ይሄው እኔ እንኳን ሳውቀው 25 ዓመት አለኝ ሲናገር አይደለም ሲተነፍስም ሰምቼው አላውቅም እችም እድሎና እናንተ ልጆቹ መቀኛ ልትሆኑበት ነው ይናገር ስጋታቸው ይገባኛል እኔም ነገሩን አንዛዝቼው እንዳላስጠላችሁ ብዬ ነው በጽሁፍ ማዘጋጀው እንዴ ጭራሽ ሊነበብልን እንደዛ ከሆነ ከተቻለ ቢያጥር ካልተቻለ ደግሞ ቢቀርብ አይነኝ ታዩ እንደውም ይጻፈው እኛ ጠሪራውን እናዘጋጀውና እንነጋገርበታለን ምን እናደርገውና አባረቂው ጋር ብትሄድ አይሻልም እየመሸብህ ነው አረቄው በልቻ ልፈጭልኝ አለላልከው ራት በላን እንዴ ጉድፈላ ወደ ድንጋይነት ተቀየረብኝ ያልከው ምግብ ተፈጨ እንዴ ያባባ ጨጓራ ፈጨ ተፈጨ ምን እንደው እነዚህ ሙአዘዛሉ ሲያሳፍር እንዴት አባቱ አድርጌ ነው ዛሬ ሰፈር የማመጣው አቤት ዛሬ ጉድ ነው መቼ የሚታየኛል ሲጀነን ኧረ በእናትህ ቴዲ ስልኩን አንሳው አውቆ ነው ስልኩን የማያነሳው እኔ እኮ ለምን እንደሚንቀባረር ነው ማይገባኝ አይመለስም ዛሬ ትሞታት እንደሆነ አይሃለሁ እስክታነሳው ድረስ ደጋግሜ እየደወልኩ ነው ማደነቆረ ስልኩን አንሳው ቴዲ ዛሬ የበላው የጠጣውትን ያህል አቅሜን አሰባስቤ ጀንጅኜ እዚህ ድረስ መተ ፎቶ እንድትነሳ ባላደርግ ሞቻታለሁ አይገርምህ በእናትህ ሰው ሳመጣው ቶሎ ወራወራ አድርጌ ልዝጋው ቴዲ አረ ቴዲ ሄሎ ምን ሆነሽ ነው ምን ሆንኩ ጮሽ እኮ ታውቆሻል ስልኩን አነሳው እኮ ታውቆሻል ማለት ጮኩ እንዴ አረ ነው ያልጮኩ እንዴ ሃሎ ነው ያልኩ በምንኛ ነው ሃሎ ማለቱ የሆነው በሞጃ ሰፈርኛ ልበለ ትቀልጃለሽ
ሞጃ ሰፈርኛ ከለቀቅም በኋላ ስልክ ስታነሱ ዋይ ሆነ እንደ የምትሉት ይሄ ሳቅ። አቤት። ይሄ ሳቅ በሞጃ ሰፈርኛ ምን ማለት ነው? ሰላምታ ነው። ሰላም ነኝ። አንቺ ደህና ነሽ? ደህና ነኝ። ምን ልታዘዝሽ? ምንም። ለምን ደወልሽ ታዲያ? ለምን ደወልሽ ይባላል እንዴ? ኤኒዌይስ እንኳን አደረሰልህ ነው የደወልኩት። እንኳን አደረሰህ? ለምኑ? ዛሬ የዓመቱ ስልክ የማይነሳበት ቀን ነው ብለው ነግረውኝ። ታሾፊያለሽ? ለምን አሾፋለሁ? ስንት ሰዓቴ ነው ስልክን ስደውል አላነሳ ብለህ? ዋው ይኸውልሽ፣ ሻወሮኝ ሲጠራ አልሰማሁትም ነበረ። ይቅርታ። ውሃ አለ እንዴ ሰፈራችሁ? ታድላችሁ። ሰፈራችን ውሃ እንደሌለና እንዳለ ልጠይቂ ነው እንዴ ደወልሽው? አሳከኝ። እኛ ሰፈር ውሃ ከሄደ 4 ቀን ስለሆነው ሻወር ወሰድኩ ስትል አስቀንተኝ ነው። ዘንድሮም ሞጃ ሰፈር ውሃ ይሄዳል። እንኳን ውሃ እናንተ ሄዳችሁ አይደል? ደህና ነሽ ግን በተረፈ? ምን ፈልጌ መሰለ የደወልኩት? ባለፈው እንደነገርኩ የሞጃ ሰፈር ወጣቶች ፎቶ ለመነሳት ተቀጣጥረናል እና ሰላምዬ በመጣ በጣም ደስ ይለኝ ነበር። ግን በቃ ባለፈው እንደነገርኩሽ እኔ ግርግር ሾው ምናምን ያለበት ቦታ በእናትሽ አልወድም፣ ይደብረኛል። ምንም እኮ ግርግር የለውም እንዴ፣ የፎቶ ፕሮግራም እኮ ነው። በዛ ላይ የማታውቃቸው ሰዎች አይደሉም፣ የሞጃ ሰፈር ፍሬንዶች ነን። ውይ በእናትሽ ሰላም፣ በእውነት አልችልም፣ ይደብረኛል። እሺ ከኔ ጋር ብቻ እንነሳ? ከአንቺ ጋር ብቻ እንዴ? ከምርሽ ነው? አዎ። ምን ነው? እኔና አንቺ ምንም በማስመልከት ነው ለብቻችን ፎቶ የምንነሳው? የሞጃ ሰፈር መፍረስ ምክንያት በማድረግ። ምን ነው ችግር አለው? አረ ምንም ችግር የለውም። ሻይ እንኳን አብረን እንጠጣ ስልሽ እሺ የማትይ ልጅ ድንገት ዘለሽ አብረን ፎቶ እንነሳ ስትይኝ ገርሞኝ ነው እንጂ። ምን ማለት ነው ዘለሽ ፎቶ እንነሳ አልሽ ማለት? እሺ በቃ ተይው፣ ዋሌት ሳይዝ ነው የምንነሳው። ምን ማለት ነው እንዴ? ለፌስቡክ ነው አልኩ አይደል? ግን አይደብርሽም ከኔ ጋር ፎቶ ተነስተሽ ብትለጥፊ? ለምን ይደብረኛል? ሰው ፎቶአችንን አይቶ ምን እንደሚያስብ ታውቂያለሽ? ምን ያስባል? እነዚህ ልጆች ተጠባብሰዋል ብሎ ያወራል። ይድ ምን አይነቱ ልጅ ነው በእናታችሁ? አብሮ የተነሳው ሁሉ ተጠባብሷል ማለት ነው? እኔ እኮ ወከባውን ነው እንጂ የጠላሁት ከአንቺ ጋር ፎቶ ብነሳ እንደውም ደስ ይለኛል። ለመቼ ነው የፈለግሽው? ለዛሬ ነው። እሺ በቃ ምን ለብሼ ልምጣ? የፈለግከውን። ምንም እኮ ጣጣ የለውም። ለማስታወሻ ነው እንጂ ፋሽን ሾው ምናምን አይደለም። ሳታወሳስብ አሁን የለበስከውን ለብሰና። አሁን የለበስኩት ፎጣ ብቻ ነው። ከሻወር እንደወጣው ነግሬሻለሁ። ምን አይነቱ ልጅ ነው እናታችሁ? በአንተ ቤት እኔን ማሳፈር ነው? በቃ ያንን ቀይና ጥቁር ስትራይፕ ያለውን ቲሸርትን ከብሉ ስኪኒ ሱሪ ጋር እና ያንን ቀዩን ሸራ ጫማን አድርገና። ምን ነው የሚያስቅ ነገር ተናገር። በጣም የሚገርም ነው። ልብሶችን ሁሉ መንጠረሽ ታውቂያቸዋለሽ። ይህ ምን አይነቱ ልጅ ነው በእናታችሁ? በቃ የፈለግከውን ለብሰና። ያንተ ልብስ ማወቅ እንደዚህ ያስቃል? አይ የዚህን ያህል የምታይኝ ስለማይመስለኝ ነው። እንደውም አንድ ነገር ልንገርህ፣ ከፈለክ አትምጣሽ። አረ እንደዚህ ተወድጄማ አልቀርም። ማን ነው የተወደደው? አንተ? ኧረ በእናትህ ራስን አትቆልል። ኧረ ተይው፣ አሁንማ የተበላኩ ሆነሻል። አሁን ስንት ሰዓት ነው? 3 ሰዓት አይደል? እስከ 5 ምናምን ደርሳለሁ። ይመችህ። ናኒም ግን ትኖራለች። ብቻዋን አገኛታለሁ ብለህ ምናምን በኋላ ሰው ስታይ ግን። ኧረ ጣጣ የለውም። ከፈለጉ ማዘርሽም ይምጡ። አውቀህ ነው አይደል? ማዘር ኢትዮጵያ ውስጥ እንደሌለች አታውቅም? ከፈለጉ ትምህርታቸውን ከጀርመን ትተው ይምጡ ማለቴ ነው። ስለ ሰው ቤት እንደዚህ መረጃ ማለፍነፍ ግን ጥሩ አይደለም። እሺ የኛ ቤት ታሪክ እኮ ማትሪክ ላይ አይመጣም። አይ ሰላም፣ በጣም ታስቂኛለሽ እኮ ታውቂያለሽ። የመልስ ምትሽ ራሱ በቃ የሆነ ምን ይመስላል በእናታችሁ? እንዳውም አንተ ፎቶ ምንም አያደርግልም። እሺ እንዳትመጣ። አንድ ነገር ልንገርሽ፣ እመጣለሁ፣ ከአንቺ ጋር ፎቶ እነሳለሁ። ከዚህ በኋላ ግን ፎቶ አብሬ አልነሳም ብትይ እንደውም እኔ ነኝ የምጣላሽ። ያቺ ነጭ ጠቃጥቆ ያላት ሰማያዊ ሚኒስከርት ቀሚስ አለችሽ አይደል? እሷን በታይት ለብሰሽ ጠብቂ እና ደግሞ ጸጉርሽን ፍሪዝ ቢሆን የበለጠ ያምርብሻል። እንዴ አቡኒ ስልኩን ዘጋው ነው እንዴ? ከፈረሰው ሰፈር ጋር የማስታወሻ ፎቶ ተነሳ ተባልክ እንጂ ሴት ጀንጅን ተባልክ። የማን ነው እናታችሁ? መጣውልሽ። ዘጋውት ስልኩ። የስ ቴዲዬ ይመጣል፣ ቴዲዬ ይመጣል፣ ፎቶ ይነሳል፣ ፎቶ ይነሳል፣ እጄ ይገባል። ልጃቼ ደስ ብላኛለች፣ ገና ገሩም ሳያታ ትስቃለች።
ፍሬንዴ ሸቤ ገባሽ አንቺ ሄደያስ ወዝወዝ አረገሽ እኮ ከምር ግን መታሰር ሙድ የለውም ኧረ እባክህ እናንተ ወንጀል ትሰራላችሁ እኔ እታሰርላችኋለሁ ጉዳዩን አታንሾርያል አውዲሻ የታሰርሽው የተሰረቀ ዕቃ ይዘሻል ተብለሽ ተጠርጥረሽ አይደለም እንዴ ሳምንቱ ሙሉ ሸውደሽ ሰርተሽ በመጨረሻ ጋማሽን ትያዣለሽ ካሜራው የራሴ አላሳመንሻቸውማ እሱማ ካሜራ አንተ ለመሆኑ ማስረጃ አምጣኩ ነው ያሉት ምን አይነት ማስረጃ ነው የተፈለገው ፋክቱር ምናምን ፋክቱር ምንድነው እኔ ምን አውቃለሁ የሰራውን ፋብሪካ ስም ይሆናል ዝም ብለሽ ሶኒ ነው አታያቸውም እንዴ አንተ ትቀልዳለህ ማንኛውም ማስረጃ የተገዛበት ደረሰኝ ምናምን እና የሎ ግን ቢኖርስ ቆይ እንደ ባንዲራ ያውለበለብሽ ይዘሽው መንገድ ለመንገድ ትዞራለሽ እንዴ አይገርምህም ይዞልኝ እንዲመጣ ዳድጋ ደወልኩ 10 ሰዓት ደውዬ ለስንት ሰዓት ቢመጣ ጥሩ ነው እሺ መንገድ ተዘጋግቶብኝ ነው ምናምን ብሎ 12 ሰዓት ከ20 ኧረ እባክህ ታዲያ ቆይ ለምን አላስፈቱህም እሱ ሲመጣ የሥራ ሰዓት አልፏል ዛሬ አርብ ነው ቅዳሜና እሑድ አንሰራም ሰኞ ጠዋት አላሉ ለቀልኳ እና ቅዳሜና እሑድን እዚህ ልትበሰብሽ ነው ቀላል በሰብሳለሁ እንዴ ፋዘርሽ ግን ታዲያ ምን አሉ እሱ ያሾፋል እባክህ ቅዳሜና እሑድ የምትሄድበት ነበር ወይ አለ የለኝም እለዋለሁ በቃ ተረጋግተህ እስር ቤት አካባቢ ሊሰራ የሚችል ቢዝነስ ካለ ጥናት አድርጋለህ አቡ ቢዝነስ ያጠመቀው ቤተሰብ ደስ ይላል ትንሽ የሚያሳዝነው ግን እንደዛ ለፍተሽ የመላቀሻ ፕሮግራም ላይ ሳትኖሪ መቅረትሽ እሱ እንኳን እኔ ብዙም አልመሰጠኝም ቢዝነሱ ስላመለጠኝ ተበሳጨሁት ቅዳሜና እሑድ እኮ ነፍ ፎቶ ተነሾች መጥተው ደና ዝግ እንደምንዘጋ እርግጠኛ ነበር አላሉ ለማንኛውም እስካሁን በቂ ቢዝነስ ሸቀለ ለቃ ማጓጓዣ ለመኪና ከፍለናል ከግብዣው ሁሉ ተርፎኮ በሰፈሩ ለየት ላሉ ነዋሪዎች አዋርድ አዘጋጅተናል ወራባው ማሽር እሱ ማንንም አይነካብህም እናንተ እዛ አለማችሁ ቁጩ እኔ እዚህ ሙድ ያዝብኝ ሙድ ያዘብሽ እንዴ ነው ዲሻ ምን ሆነ መሰለህ ፖሊሱ ጥያቄ እየጠየቀኝ እየመለስኩ ነበር ስም አለ ናውድ ሰማይ እድሜ 19 ስራ ምንድነው አለኝ የሀብታም ልጅ አልኩት እስር ቤት ውስጥ ያመቱ ሳቃል ተጠቀም የሀብታም ልጅ ውሸት ነው እዲ ስራ ምንድነው ስትባል የሀብታም ልጅ ነኝ አልኳቸው ምን ታጋግላለህ አንተ ደግሞ ነኝና እኔ የሀብታም ልጅ የሚባል ስራ እንዳለ አላውቅም ከምሬን ነው የምልህ የሀብታም ልጅ የራሱ ስራ የሚሰራ አይመስለኝም ነበር ለነገሩ ባትሰራም ስለሚከፈል እንደዛ ብትል አይገርመኝም አላፍርበትም እሺ ይመቼ ለማንኛውም አይዞሽ አንቺ ታስሬ ስለማታቂ ትንሽ ይደብርሻል ሁለት ቀን ምን አለ ሰው እድሜ ልክ ይታሰር የለ እንዴ እሱማ ኤክስፒሪየንስ ይሆነኛል አይናውዲሽ ስትጅግን ዳረጀ ናውዲሻ የሥራ ልምድሽን አጽፊያቸው ነው የምኑን የታሰርሽበትን ነው ታሾፋለህ አይደል አይ ከመር በአሁኑ ጊዜ እኮ ናውዲሻ እንዴ ታስሬ ነበር ማለት ቀላል ሲብ አይደለም ይባላል ተረኛው ሰዓት አልቋል አክና የሀብታም ልጅ የሚባል ስራ ስለሌለ እስካሁን ድረስ አልታሰርኩም ግን ናውዲ ናውዲሻ በልገባና ደያስን ብላ ናውዲሻ ፊትሽን አራግፊው ኮፍጮ ቤት የመጣሽ ነው የምትመስዪው ወይኔ ጉዴ
አንቺ ራስሽ ምን ያለሽ? ሎሽን መቀባት አልነበረብኝም። አዋራውን እንደ ማግኔት እኮ ነው የሳበው። ወይኔ ጉዴ! እኔ ራሴስ ጥርስና ጥርሴ መሀል የገባው እኮ ስሚውማ ሳኝከው ቀጭቀጭ ሲል ወይኔ ጉዴ! አሁን ቴዲ እንደዚህ ሆኜ ቢያየኝ አልዘጋው? ትዘጊዋለሽ? ወስፋቱ ቁልፍ ነው የምታደርጊው። ምን ያስቅሻል? በምን ላልቅስ ታዲያ? እሺ ምን ላድርግ? እንመለስ። ወዴት? ወደ ቤት ነው። ሻወር ወስደን እንመለስ። ሂጅ። እንዴት ተፈላልጬ ከቤት እንደወጣው ብታውቂ እንዲህ ባላልሽኝ። ዛሬ እኮ ከቤት እንደማልወጣ ነው የሚታወቀው። ተመልሼ ከገባሁና ከፋሚሊ አንድ ሰው ከመጣ ተመልሼ ለመውጣት ምክንያት መውደድ አለብኝ። ታዲያ እንዲህ ያልተጠረገ ቤት መስለሽ ልትወጪ? ይሄ ዴት አይደለም ናኒ። እንቺ ካትበይሽ ቴዲ የሚመጣው እኮ አብረን ፎቶ ሊነሳ ነው። ዛትሱ ምንድነው እንደዚህ ነው ያስገለጥሽ? እንዲህ መስለሽማ ፎቶ ስትነሽ ባላየውሽ። ነይ 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 ትታጠቢያለሽ። እምቢ አልታጠብም። ይረፍዳል። ይርፈዳ። ወንድ አይደል እንደሱ ይጠብቅ። በስንት መከራ የተገኘ ድት ታስመልጭኛለሽ። አይሆንም ናኒ፣ በእናትሽ አይሆንም። በቃ ያመልጠኛል። በጣም የቆለልሽው አይመስልሽም? እንደውም አንድ ነገር ልንገርሽ፣ እንዳንቺ አይነት አመዳም ጭ ከሚጠብስ እዛ ፍርስራሽ ድንጋይ ሆኖ ቢቀር ይሻለዋልሽ። አትበይሽ። ብሞት ወደ ቤት አልመለስም። ደግሞ መጥቶ ይጣኝ እንዴ? ስለክሽ እኮ ነው ናኒ። ስሞትልሽ ጠላትሽን። እሺ አፈር ብርቁ ነው እንዴ? እሱ ሰፈር ከመቀየሩ በፊት አፈር መስሏል እንዴ ሄደው? እሱማ እኮ ምን እንዳየሽበት እንጂ ድሮም እኮ አፈር የመሰለ ልጅ ነው። አፈር ቢይሽ አፈርማ ጥርቅም አድርጌ ነው የበላው። አንቺን አንድ አፈር ከሆነ ልጅ ጋር አጣብሳለሁ ብዬ አፈር እየበላሁልሽ። ደግሞ ወንድ ለመጥበስ የደርሰሽ ስለ ግል ንጽህና ላስተምርሽ እንዴ? አስቀያሚ ነሽ። እሺ እኔ አመዳ እንደዚህ ቤቱ ድርቅ እስኪመታው ድረስ ውሃ አይቀዱም። ወይ ጉድ! እሬዲያ እንዴ! ማን ቤት ያለው? ሌባ ነው እናንተ! እንዴ ምን ሆኗል? እነኚህ ምን እዚህ ጥላችሁ እስኪቃጠል ትጮሃላችሁ? ወይ አባ አንተ ነህ እንዴ? እንዴት እንደደነገጥኩ። ምን ነው ተመለስክ አባ? ዛሬ ቤት አሉልን ብላ አይደል እንደወጣው? ለዚህ ነው የግሬን መውጣት ተከትለሽ በረዘግተሽ የጠፋሽው? አረ ቤት መቀመጥ አይሆንላችሁም መቼ። እግራችሁን በእግር ብረት አላስረው። እንግዲህ ምንድነው በጠራራ ፀሐይ በፈረሰ ሰፈር መሃል መንቀዋለን? መጋኛ የሚባል ነገር አለ እኮ። አይደለም እኮ አባ፣ እድላይትን አያቴ ቤት አደርሰን መምጣታችን ነው። እሺ አሁን እሱን ተይውና ውሃ ያለበትን አሳይ። ባልዲው በከፍተው ባዶ ውሃ መቅዳት ተዋችሁ እንዴ? ውሃ የለም አባ። ውሃ ከሄደች እኮ 4 ቀን ሆኗታል። እና ምን ስትጠጡ ሰነበታችሁ? እኛም ሰፈር እንደዛ ነው። ሰላም ፋዘር፣ በጸሎት ነው ውሃውን የምናመጣት። ውሃ ለምን ፈልገህ ነው አባ? ጃኬቴን ላጥብበት። ልብሴ ሁሉ ቆሽሾ የምለብሰው ሳጣ ይሄን ጥቁር ጃኬት በቀጭን ካናቴራ ለብሼው ወጣሁ። 1 ሰዓት አልቆየሁም እኮ መልኩ ወዲያውኑ ወደ ግራጫነት ተለወጠ። አቧራ አይደል? ዋላስ እንዳላወልቀው ከስራቁቴን እንዳላጥበው ውሃ የለም። አረ ይዘን የምንሄደውን ዕቃ እስካሁን አላጠብንም ወይ? እዛው የምንገባበት አዲሱ ቤታችን ማጠብ ነው። ማታ ከዚህ ሰፈር አባወራዎች ጋር ከባድ ቀጠሮ አለኝ። ለብሼ የሚሄደው የለኝም። ውሃ ፈላልጊና ለቅለቅ አድርገሽ አስጭልኝ። አሁን ታዲያስ እስከዛ ላይ ቁጭ ብዬ ንግግሬን አረቃለሁ። የበርና የመስኮቱ ግዢ እንደሆነ አልተሳካልኝም። ያው ቤት መዋሊ ነው። ለምን ተወደደብኛ? ሩኩቻው መሰለሽ እንዴ? ሰልባጅ በርና መስኮት መንገዛን መስልም እኮ። በዛ ላይ የዋጋው ሰማይ መንካት። አዲሱን ብገዛው ምን ሊውጠኝ ነው? በምን ነው ቆምሽ? ውሃ አምጡና ልብሴን እጠቡልኝ እንጂ። እሺ እኛም አመጣጣችን ዕቃ ለማለቅለቅ ነበር። ውሃ ከሌለ ቀርተን እንምጣና እንግዲህ ስናጥብ ነው አላ ዛሬ። ለባክሽ ጀሪካን ይዘሽ እንሂድ። አትገልፍጪ። ምን ትገለፍጣለች? እኔ ጓደኛዬ አሁንስ አሳዘንሽኝ። እቺም እንጀራ ሆና ሚጥሚጣ በዛባት አለሽ ማዘር። ቴዲም ሰው ሆኖ ተወደደና እንዳታገኙ ምቀኛ በዛበት። እንዴ የት ነው ጥለሽኝ የምትሄጂው? ጠብቂኝ እንጂ አንቺ
ጉዴ ፈላ። ቴዲ ደወለ። ሄች እና ታንሹ ከፈራሽ ላናገርሽ። እሺ እባክሽ። ሄሎ ሃይ ቴዲ አለሁልህ። መጣህ? በጣም አሪፍ። በቃ የት ነህ? መጣን በቃ። ኧረ አልቆይም። ይኸው በቃ ወጣሁ። በቃ ይኸው ወጣሁ። ሄች አሁን ወጣሽ? ምን ጣራውን ሰንጥቀሽ ልትበሪ ነው? ፋዘርሽ በር ላይ ተቀመጡት ዶሮ ሊጠብቁ ይመስልሻል? ወይኔ ዛሬ ቀን ምን ይሻለኛል? ሰርጁ እውነቱን ልንገርሽ፣ እንደዚህ ተጨናንቀሽ ብታገኙ ራሱ ኩል ስለማትሆኝ ትደብረዋለሽ። ለአባባ የሆነ ምክንያት ሰተንማ ከቤት መውጣት አለብን። ሞክር ካልሽ ምን ቸገረኝ? አባ ጃኬት ደርቋል። አልደረቀም። አሁን አይቼው ነው የተቀመጥኩት። አረ ደርቋል። ከደረቀም እሰየው። አይሄዱም ታዲያ ቀጠሮ ጋር? ማናለሽ እንደሱ? እሱ ከወጣማ እዚህ ሰፈር ፎቶ መነሳት አልችልም እኮ ያየናል። ቀጠሮ የማታ ነው። ቤት ነው የምውለው ዛሬ። አሁን ስልክ ሲደወል ሰምተዋል ጋሽ አማረ? አልሰማሁም። ማን ደወለ? ቅድም ውሃ ልንቀዳ ስንሄድ ትልቅ በጣም ዘመናዊ የውጭ በር ሲሸጡ አየንና ጠየቅን። ይፈልጋሉ? እኔ መች ደላኝ እናቴ። ቤት ሳልሰራ አጥር ልስራ ደግሞ? የለም የውጭ በር አልፈልግም። በቆርቆሮም ቢሆን ከልለን እንገባለን። እኔ የፈለኩት የመኖሪያ ቤት በር ነው። የመኖሪያ ቤት በር ነው እኮ ያየ ነው። አረ ዋጋውን ጠይቀን በጣም ርካሽ ነው አሉ። ስንት ይላሉ? 1200 ብር። አረ 1000 ነው ያለው። 1200 ነው እኮ። በኋላ ስንከራከረው በቃ በ1000 ውሰዱት ብሎ የለ እንዴ? አዲስ ነው? ትንሽ 10 ዓመት አገልግሏል። 10 ዓመት አገልግሎ ዋጋውን ሰማይ ላይ ሰቅሎ እንዴት ይሆናል ታዲያ? አረ ታይ ወደዛ እንዴ አባ፣ ሌላ የሚቀንስ አግኝቻለሁ ብሎ እኮ ነው አሁን የደወለው። ማ? በሩን አይታ የወደደችው ሰውዬ። እና ሄደን አይተነው እንምጣ። ታዩ እባክሽ አትልፊ። ዞሬ አቧራዬን ቅሜ ፀሐይን ተጠብሼ ሰልችቶኝና ተስፋ ቆርጬ እኮ ነው የተመለስኩት። 200 ብር የሚሸጥ በር ታገኘ እኮ ነው ያለው። ምን? ስንት? 200? 200 ብር ቫትንም ጨምሮ። ቶሎ በይ ሰላም። ጃኬቴን ከፀሐይ ላይ አውርጅና አምጪልኝ። የቱ ጋር ነው ያለው ታለ? ፍሩት ቤቱ ጋር። የቱ ፍሩት ቤት? በረንዳ የፈረሰ የትኩስ ፍራፍሬ ቤት። እንዴ አባ ጃኬቱ አልደረቀም። ታዩ በካኒቴራ ደርሼ እመጣለሁ። እንዴ ጋሻ ማረ ራቁቶን? ኧረ ባይሆን ነጠላ ደረብ ያርጎ። ታዩ ባክሽ። ግፋ ቢል አማረ ቤቱ ሲፈርስ ጨርቁን ጥሎ አበደ ተብሎ ቢወራብኝ ነው። ገደልኩሽ። እሺ ናኒ ገደልኩሽ። እሺ ቆይ እሺ ግደይኝ። እንዴ ከመሞቴ በፊት ግን ለመጨረሻ ጊዜ ፌስቡክን ቼክ ወይኔ በሰላም ነው አባ? ድራሻቸው ይጥፋና በር እዚህ ጋር እየተሸጠ ነው ብለው ብር ብዬ ቦጣ በር የሚባል ቃል ራሱ በዚህ ቦታ ስሙ ከነጋ አልተነሳም ማለት። ኧረ ራቁትን። ቆይ አባ ተረጋጋ አባ። ሰላም ነው አይደል አባ? ልጅ ነኝ አውቀኛል አባ። ተረከሙ አባ ፊቴን እስኪ። ምንድን ነው የምትለው አንተ ደግሞ? ፊት ምን ሆነ? ሰላም ነው አይደል? እንደው የማንም ውሪ መጫወቻ ነው ውሪ ሁሉ። አባ ይህን ጣቴው ስንት ነው? አንድ። ይሄ ጣትና ይሄ ጣት ሲደመር ስንት ይሆናል? ሂደዳ ምን ይሄ? ሂድና ድላዊትን እንደሱ እያልክ አጫውታት። እኔ ለራሴ ችህት ጉድ ሰርታኝ ተቃጥያለሁ። ይሄ ደግሞ ጣት ያስቆጥረኛል። እኔ ደግሞ ለቀቅ የማድረግ ምልክት ያየው መስሎኝ ደንግጬ። ይቅርታ አባ፣ ይችን ስልክ ላናገርና እንደ ቆምን ካቆምንበት እንቀጥላለን። ሄሎ፣ የት አለ? አለ ከኔ ጋር ነው፣ አታስቢ። ታዲያ እንጣና ቶሎ ፎቶ ያንሳና። ፑል ቤት ውስጥ ነን። ማንን ነው የፈለግሽው? ፑል ቤት ውስጥ ያላችሁት እነማን ናችሁ? እኔ ቴዲና ናኒ። ፎቶ እንዲያነሳና አውድን ይዘው ቶሎ ና። ወይ ላከው
ነው? ምንድነው የምታወሪው? ሰላም ናውር ታስሮ የለም እንዴ? ከተፈታም ሰኞ ነው የሚፈታው። እና እንደዚህ ተጋግጬ መጥቼ ቴዲንም አስመጥቼ ፎቶ ሳልነሳ ልቀር ነው? ታሾፊያለሽ አይደል? ቴዲ ቆይ አንዴ ጠብቀኝ። አባቡ ቴዲ ተናዶ ጥሎኝ ሄደ። አንተ ግን ላክኝ እሺ? ይሄ ሁሉ ያንተ ስራ ነው። ሞች ለዛሬ ላክኝ ሞች። ባክሽ ሂጂና እዛ የሚሞትልሽን ፈልጊ። ሞትን እንዲህ ቀልድ አደረገችው። በር ባለበር ቆራሌው አባቡ ናሩት ያንተ ሸከሞ የሚሄዱትን በር ቀንሶ ከሸጠልን ጠይቀው። ባለበር ቆራሌው ቆይ ግድ የለም እየሰማ እንዳልሰማሁን ዘንጥብኝ። ለአንተ ነው መቼም ዘንድሮ ቀን የወጣው። ቆራሌው ይቅርታ ሻጭ ማለት ጌታዬ። ኧረ ቆራሌው የወፌ ቆመች ድራማን ታሪክ የኖሩላችሁ ተዋንያን ሙሉዓለም ታደሰ፣ አለማየሁ ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ የኋላሸት ግርማ፣ ዘሪሁን ብርሃኑ፣ አይቼ ሸቱ ነበሩ። የቴክኒክ ባለሙያ ረድላ መሐመድ፣ ድርሰትና ዝግጅት መዓዛ ወርቁ።